ቃል ሁሉ ምን አጠፋው? እና አሁንም ምን የሚለው ምን የሚለው ኦሮሚ ፈትሲኒ ደቢስ አመለ ወሬ ደንደተን ፈጎን ጅርተን ተከተካ ተዘኒን ዋረቢን በቀን ዳይበግ ቪዲዮ ነው ጀዳ ኦሶን ዱይና አገርሲሳ ኢሲን ደረጃ ጉዳ ገውፊሚ አን ደረጃ ምትጆለት የሶን አርጊዱፊ ሲኒጋለ ወኒ ኢልማ ቻሌንጅራ ኢልሚ ኦኔዳ በሪ አዱኛ በሪ ኢልማ ቦዳ ከን ኢልማ ደበ ኢልማ ከን አርገዳፍ ቦ ሁንዱ ቪዲዮ ከየዋራ ስረቲ ቦ ፌስቡክ ሁንደረ ገዲሴቲን ፈየደም ማን ቀበዮ ፎቶ ከነረት መጣሰኒ ምክንያት ጊዜ ገዲሰኒ ሰነረት ምክንያት ከነብራኒ ገዲሰ ማረቆ ቀባ ኤገቢ ፌስቡክ ረተ ገዲሰኒ ማል ጎደ ባየ ማና አስገርጋርተኒ ገልቻ ቱርተኒ ምትሶቃ ቱርተኒ ከልመደ በካና ሀከየ ከነ ሚደምኑ ብር የወለደ ያቀዋል አብሽሪ ነይማዬ የመጀመሪያው ዱዓ ነው የምናረገው ኦኬ የመጀመሪያው ዱዓ ነው የምናረገው ዩሱፍ አለይሂ ሰላም ከአባቱ ጋር ስንት አመት ነው የተለያዩት ነይማ ቆም በይሽማኮ አንቺ በጌታሽ የምታምኚ ነሽ አይደል በአላህ Subhanahu Wa Ta'ala ቀላል ነው ቆይ ቀላል ነው እያልኩሽ አይደለም ቆይማ ነይማዬ ይኸውልሽ ቀላል ነው እያልኩሽ አይደለም እሺ የወለደ ያቀዋል እማ አዳምጪኝ እሺ ነይማዬ ቀላል ነው እያልኩሽ አይደለም ሁሉ ነገር አላህ ባለው ጊዜ ነው የሚሆነው የተባረከውን ትዳር እንደው ትዳርም ያላችሁ በትዳራችሁ ላይ ደስተኛ ሆናችሁ የምትኖሩበትን በቅርብ አላህ Subhanahu Wa Ta'ala ያርግላችሁ የኔ ጌታ ይችላል Subhanahu Wa Ta'ala والله وبالله الكريم እዛ ሰው ቤት ውስጥ ገብተው በማያውቁት ቋንቋ በማያውቁት ባህሪ ስንት አይነት ነገር እንደሚደርስባቸው አላህ ብቻ ነው የሚያውቀው Subhanahu Wa Ta'ala ትክክለኛን ለእናንተ የሚሰራው ኤጀንሲ ይሁን ምንም ይሁን አላህ ያስቀምጥላችሁ Subhanahu Wa Ta'ala በረህመቱ በዝነቱ በቃ ይበላችሁ اللهم امين اللهم صل عفو በሉ ጨረስኩኝ ሉላዬ ዱባዱ አሲያ ቃላት የለኝም መናገር ያለብንን ሁሉንም ቦታ ሁሉንም ክፍል ነካክተሽ ነግረሻቸዋል አልহামዱሊላህ ረብል ዓለሚን ከዚህ በላይ እንግዲህ ተበጥብጦ አይሰጥ ከዚህ በላይ ምንም ቀረብ ያላስብም ኢንሻአላህ ግሩፕ ላይም አዳረግሽና ያለውን ነገር እንነጋገራለን እናመሰግናለን አሲያ ብቻ አላህ ይጠብቅሽ ባለሽ አሁን የተናገርኩት አሲያ ሽኩራን አላህ እንግዲህ አንቺን ነው አላህ ያስደስትሽ ያሰብሽበት ቦታ አላህ ይጠብቅሽ ወላሂ በጣም ነው ደስ ያለኝ ከውስጣችን ነው የተናገርሽው እኛም የምንፈልገውን የሆነ ነገር በቃ እንደነገርሽን እኛ እንደነገርሽን ሆነሽ ነው የተናገርሽው በጣም ደስ ብሎኛል አንቺንም አግኝተን ከኛ ጋር እዚህ መተሽ ለተሳተፍሽ በጣም ደስ ብሎኛል አልহামዱሊላህ ገና ሁለት እንደተዘጋ ታውቃላችሁ አይደል ሁለት ኤጀንሲ ተዘግቷል ኢትዮጵያ ታውቃላችሁ ይሄ አንተማንም ሁለት ኤጀንሲ ተዘግቷል አልহামዱሊላህ ረብል ዓለሚን ሁለት ኤጀንሲ ተዘግቷል በቀደም ዕለት እናንተ ጋር ካወራን በኋላ የተፈጠረ ነገር አለ እናንተ ጋር ገብቼ እኔ ሳወራ እኮ አላወኩም ነበር እኮ እኔ ሳላቅ እኮ ነው እናንተ አጋጣሚ ስገባ አይደል የነገራችሁኝ እዛም ጋር ተናገርኩ በማግስቱም ደግሞ ፌስቡክ ላይ ገብቼ መልእክት አስተላለፍኩኝ ሁለት ኤጀንሲ ኢትዮጵያ ተዘግቷል አልহামዱሊላህ ረብል ዓለሚን እነ ወንድም ኻሊድ እነ አዚዛ አንዳንድ እህቶች ብዙ ነገር አለ እና ይደርሳል ደግሞ በኢድን ረብል ዓለሚን ሉላ እኔ ዳውት የለኝም ለምንድነው ዳውት የሌለኝ አንድ ነገር ኸይር ታስቦ ሲሰራ መንገዱን አያውቁትም ይኸውልሽ አሁን ምን እንደሆነ ልንገርሽ እዛም አሁን ኤጀንሲን የሚቆጣጠረው አካል አለ አይደል አያውቅም ኤጀንሲ ምን እንደሚያደርግ አያውቅም ተረድተሽኛል ስትናገር የሚሆነውን ነገር አረብ ሀገር ላይ ያለውን ስታስረጂ ትክክለኛ መረጃ ነው የሚፈልጉት እነሱ ምክንያቱም አሁን ውሸታሙ በዛ አሁን ምንድነው በቃ የሆነ ነገር የሚገኝበትን ነገር ብቻ ነው ሰው የሚያወራው ወይ ቪው የሚገኝበትን ሪያሊቲ ያሉትን ፕሮብሌሞች ስትናገሪ እነዛ ኃላፊነት ላይ የተቀመጡት እነዛ ኤጀንሲዎችን አጥብቀው ይዟቸዋል ገባሽ ለእያንዳንዱ ነገር መረጃ ይጠይቋቸዋል ምክንያቱም የሚሰሩትን ስራ ካላወቁት ምን እየተፈጠረ እንደሆነ እነሱ የሚሏቸውን ብቻ ነው የሚቀበሉት ገባሽ አይደለም ሉላዬ ያለውን ነገር ግን ሲረዱ ኤጀንሲም ደግሞ ይሄንን ነገር ሲሰማ አሃ በዚህ መልኩ መደረግ ይችላል በዚህ መልኩ አያውቁትም
ኢትዮጵያም እኮ ያሉት ኤጀንሲ እኮ ከዚህኛው ኤጀንሲ ጋር ያላቸው በቃ ሰው ይልካሉ አለቀ። እዚህ ግን ምን እንደሚፈጠር በየቤቱ ውስጥ ብዙ ነገር አለ ውስጡ። ይሄንን ደግሞ ለሚመለከተው አካል በትክክለኛ ምንም ነገር ይዘሽ አይደለም። እዚህ ጋር እኮ አሁን እናንተ የተሰበሰባችሁት ገንዘብ የሚከፍላችሁ ሰው አለ እንዴ? የለም። እኔ እዚህ ጋር መጥቼ የተናገርኩት የእህቶቼ የወንድሞቼ ነገር ስለሆነ ምንም ነገር የለም። ግን ሪያሊቲ እነዚህ ፕሮብሌሞች መቀረፍ አለባቸው። ያን ብለሽ ደግሞ በምታረጊበት ጊዜ አላህዬ ሱብሓነሁ ወተዓላ ያደርስላቸዋል እነዚህ ሰዎች ቢኢዝን ረብል ዓለሚን ቢኢዝን ረብል ዓለሚን። ይሄ ነው አሁን እኮ ስራ አጥቶ ራሱ ሱድ በተለያዩ ኤጀንሲዎች እየተቀመጡ ተወሽቆ ምናምን እየተቀመጡ ያሉ አሉ። እርግጠኛ ነኝ እዚህም ስራውን እኛ ስንናገር ኤጀንሲዎች ራሳቸው እዚሁ ሚዲያ ላይ ነው፣ ኤምባሲዎችም እዚሁ ሚዲያ ላይ ናቸው። እዛም ያለ ባይዘጋ ራሱ እዛም ያለ ያስተካክላል፣ እዚህም ያለ ያንን ነገር ክትትል ያደርጋል። ነገሩ ግን ዝም ሲባል ደግሞ እዛው እየተወሸቀ ነው የሚሄደው። አንድ ደግሞ ማወቅ ያለብሽ ማለት ነው ይኸውልሽ፣ እኛ ለእህቶቻችን ለወንድሞቻችን ስለምንሰጋ ነው። የእህቶቻችን የወንድሞቻችንን ስራ ስለምንፈልግ ነው። ምክንያቱም ከሀገር ወጥተው ራሳቸው መቀየር ስለሚፈልጉ። አረቦች ደግሞ እነዚህ ኤጀንሲዎች የሚሰሩትን አረብ ሀገር ላይ ኢትዮጵያውያኖች የሚሰሩትን ቢያውቁ ደግሞ የበለጠ እነዚህ ኤጀንሲዎች ላይ ትልልቅ ችግር እንደሚመጣ ልንገርሽ። አረብ ሀገር የተቀመጠውም ኤጀንሲ ትክክለኛ መረጃ ይዘሽ ለምታደርጊው ነገር ይውልሽ ለምታደርጊው ነገር። ምክንያቱም እዛ አረብ ሀገርም የተቀመጡት ኤጀንሲዎች የስራቸውን ማግኘት አለባቸው። በትክክል ካልሰሩ ገንዘባቸውን ብቻ የሚያስቡ ከሆነ አረቦቹም ይሄንን ፓርት አይፈልጉትም። ተረዳሽኛ ሉላ? ምክንያቱም 3 ወር ቆይ ይሏታል፣ ያቺ ብሯ እንዳይመለስ ማለት ነው። በ3 ወር ውስጥ ግን እህታችን መከራዋን እያየች ነው ያለችው። ይሄን ነገር ማስተካከል አለባቸው። ቀይሩኝ ካለች መቀየር አለባት እህታችን። ችግር ላይ ነኝ ካለች ቶሎ ሪአክት ሊያደርጉ ይገባል። 3 ወር ተቀመጪ። ለምን ገንዘቡን መልስ እንዳይባል 8000 ሪያሉን መልስ እንዳይባል ወይ ደግሞ 8000 ድርሃሙን አይ ዶንት ኖ ስንት እንደሚከፍሏቸው አላውቅም። ይሄ መስተካከል ስላለበት እዚህ ላይ ረግጠሽ ስትናገሪ ቢኢድን ረብል ዓለሚን ያስተካክላሉ ለራሳቸው ሲሉ። ኤጀንሲ እንደሚዘጋ ታውቂያለሽ? አረብ ሀገር ላይ ሚስቴኮች 1-2 ከተገኘበት አረቦቹ ራሳቸው ያዘጉታል ያንን ኤጀንሲ። 100% እርግጠኛ ሆኜ የምነግርሽ። የአረብ ሀገር ህግ ደግሞ እኛ እንደምናስበው አይደለም። አትያየ በዚህ አጋጣሚ አንድ እህታችን አረብ ሀገር መታ 2 ልጆቿን አስቀምጣ ጎረቤት ጋር አባት ስለሌላቸው የሚረዳቸው ስለሌለ ጎረቤት አስቀምጣ 2ቱም ጠፉባት። እስካሁን እያለቀሰች ነው። እዚህ ስር ቁጭ ብላ እያለቀሰች ነው። አሲያ ጋር አንዴ ላውራ አስገቢኝ እያለች ነው። 13 ቁጥር የምትጽፈው ልጆቿ ናቸው የጠፉት። 2ቱም ልጆቿ ጠፉ። ወረቀት አላት? ወረቀት አላት። አዎ ዱባይ ላይ ነው ተመልሳ ሄደችው። አሁን የስንት ዓመት ልጆች ናቸው? እሷ ገብታ ትናገር እስቲ አንዴ ያስገባት። 13 ቁጥር የምትጽፈዋል አንድ ሰው ልውረድላት አንዴ። እኔ ግን ልወጣ ነው። እሺ ሉላ አንቺ አይደለም ሉላ አንቺ አይደለም የምትወርጂ። አንድ ሰው ይውረድና ተመልሳችሁ ትገባላችሁ። ከአንዳችሁ በራሳችሁ ፍቃድ ውረዱና። ኦኬ በቃ አንድ ሰው ወርዷል። በቂ ነው። ማማ ሱመያ ዳነዱ ወረካኒም በረሲና ሱመያ ሊስ ነምኒ ካኒም በረሲና እኔ ራሴ ኮድ ሰጥቻት ነው። መቃንሲ አበባ ድርበጡ ጀኔ ሱመያ ወንደርቤ አበባዮ ደብለ በረሲ አንበካ لا سمية نيمة متبالة نيمة نات وي سمية نيمة سمية أرجانو انتري أوكي نيمة ديبي سلا كوسة كودا صدي صافي أنا ساتشات نو كود ما تناقش كود نيمة عندنا زوج ይለኛል والله وبالله الكريم አሁን ጥፋለች በየሰማት ቀልድ መሰላችሁ እንዴ? ቆይ አሁን እዚህ ጋር የሆነች ልጅ የጻፈችው ማለት የሰው ህይወት ቀልድ እህቶቻችን እኮ ናቸው እየተሰቃዩ ያሉት። እህቶቻችን እኮ ነው አበዱ እየተባለ ያለው እህቶቻችን እኮ። አሁን ትላንት ያቺ ከንፈሯን እንደዛ ተደምታ ተመታ ድረሱልኝ ብላ ቪዲዮ ያወጣቻለች። ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ። አሲያ እንደት ነሽ? ደህና ነሽ? አሱ ደህና ነሽ?
ቪዲዮ ደህና ነኝ አልሐምዱሊላህ ረብል ዓለሚን። ያገፈታ ወአለይኩም ሰላም። ሰላም ናችሁ አላችሁ? አሲያ ኦሮሞኛ ትንሽ ስለሚያስቸግራት ነው። አሲያ ሰላም ልበል፣ ችግር የለውም። እኔ እናንተ ረሳችሁኝ እንደ እኔ እህታችሁ ጠንካራ ነኝ አልሐምዱሊላህ። አላህ ጠንክረኝ። አሱ ደህና ነሽ አለሽ? እኔ አለው። እኔ ያንቺ ቪዲዮ ደህና ነኝ። እኔ አንቺ ላይም ቪዲዮ ሰርቻለሁ። ወፉ በሉኝ። እኔ የሆነ ነገር ሲያወራ አንቺ ላይ ቪዲዮ ሰርቻለሁ። ሰብሪ አርጉ። ያወራውንም ነገር ቻሉ። ምንድን ነው ያለችው? አንቺ ላይ ቪዲዮ ሰርቻለሁ ነው ያለችው። እኔ ላይ ቪዲዮ ያሰራ ዘንድሮ ማንም የለም። ቪዲዮ ራሱ አለ። አሁን አዳምጡኝ። እኔ ላይ ያሰራ እንኳን በሰላም በዚህ ሰዓት ጠበቃችሁ። ሁላችሁንም ከይሪ ነገር አላህ ያሰራን፣ ከይሪ ነገር አላህ ያሰማን። ለኔም እኔም ደግሞ በዚህ ሰብር የሰጠኝ አላህ ሰብሩንም እስከ መጨረሻ ያስቀጥለኝ ኢንሻአላህ። የተሰባሰባችሁ ለሴት ጉዳይ ይመስላል። ይሄ አማርኛ ማወራው ለአሲያ ነው። ኦሮሞኛ ቀጥላለሁ ኢንሻአላህ። አሱዬ በጣም አመሰግናለሁ። ሁላችሁም ደነገጣችኋል፣ እያየው ነው። አሁን ሌላ ጊዜ እኔ መቼ ነው ካላችሁኝ ስልክ ፕሮፋይል ስላለ ጠይቁኝ። እውነት ከደነገጣችሁ ሉሉም አንቺም ጠይቁኝ። እናንተ ላይ አቤቱታ አስቀርቤ መቼ ዝም እንዳላችሁ እንንገራችሁ። አሁን ለራሴ ነው የማወራው። ቪዲዮን ትልቅ አድርጉ፣ ልጁንም እሽክሮች ታደርጋላችሁ። ከአሁን በኋላም ደግሞ ከቻላችሁ ቪዲዮ ትሰሩልኛላችሁ። አሁንም ደግሜ አወራለሁ ልጄን እንዴት እንደጠፋ ለእናንተ ሳይሆን ለአሲያ። እናንተ ኦሮሞኛ ስለምትችሉ ኦፍ በሉኝ። አሲያዬ ልጄ ኦፍ በሉኝ ቪዲዮ ሙይቲራ ከማማ ሙይት ላይ ነሽ? ሚውቲር ረጀርተ ሚውቲር ሚውቲር ረጀርተ ሚውቲን ደጋሙ ጭፋ። እኔ ቆይ ከስር ያላችሁት የምትስቁት ለማሳቅ ነው። እኔ የሳቅኩት እኮ መጀመሪያ የተናገረችው ነው። እሺ አሁን ትሰሚያለሽ ነይማ። አይ ዘንድሮ ሽክራን ተጀኸላ ኸይረን ሽክራን። አሁን ቪዲዮ ማውጣት አይመቸኝም፣ አወራለሁ። ኦፉ በሉኝ፣ ሁላችሁንም ኦፉ በሉኝ። እንግዲህ የልጅ እናት ነኝ፣ ይከፋኛል አንዳንዴ። ኦፉ በሉኝ፣ ኦፉ በሉኝ። ኢንሻአላህ መጣው። ይሄ ልጅ ለእናንተ እኔ ጋር አዲስ አይደለም። ማንኛውም ሰው ባባ ሸሪያድ ቤት ማንም ቤት ሙቤ ሚዲያ ቤት ተለቋል። ይሄ ፎቶ ሙቤ ሚዲያ ያሲያ አብሮ ያወራሉ ከአሲያ ጋር። ይሄ ቪዲዮ አዚየ ሱዲ ያለችው ጋም ተለቋል፣ ሙቤ ጋም ተለቋል። ዛሬ ግን ስንት አመቴ ነው? ከዚህ እኔ እህታችሁ እናንተ ረስታችሁኝ ስንት አመቴ ነው? 4 አመቴ ሊይዝ ነው። በሲስተም ላስታውሳችሁ ለሌላ ጉዳይ ስንጨው ጊዜ ነው ልጄ ማልቀስ ሚዲያ ላይ ያወጣሁት። አሲየ እዛን ሰዓት ስትደብክ ጊዜ የሷን ቪዲዮም ሰርቼ አሱ ጋር አድርሱልኝ ብዙ ጊዜ አለቀስኩ፣ ደከመኝ። አሁን ዳና አይደለም ያመኛል። አላህ ያንጠክረኝ። ደግሞ ዱአ አድርጉልኝ። በዚህ እንደዚህ የመሰለ ልጅ አጥቼ ይኸው ቁጭ ብያለሁ። አልሐምዱሊላህ። አሁን ኢትዮጵያም ከዚህ ለምኜ ሄድኩ። ሄጄ አላገኘሁትም። ልጆቼን ብቻ ነው አንድ ላይ ሁለቱንም። እኔ አባትም የለኝም እናትም የለኝም ወንድም ብቻ ነኝ የተወለድኩት እና አባታቸው የለም። ከዛ እነኚህ ልጆች አይላንድ ነበረ መጀመሪያ በሰላም ነበረ የሚያኖራቸው በጉልበቴ። ያው የኢትዮጵያ ጉዳይ ማንም ያውቃል፣ ሉላም ታውቃለች፣ ኢትዮጵያ ነች። ከዛ ሲደክመኝ ልጆቼ ለመና አላደርግም የሚል ነገር ወጥቼ ሲያቅተኝ አይላንድ ለቀምኩ። እኔ አይላንድ ስለቅ እሱ ብረት ይለቅማ ነበረ። ይሄ የጠፋው ማለት ነው። እኔ የምኖረው 03 ቀበሌ ነው። ማንም እዚህ ስር ያለው 03 ቀበሌ ገብቶ መፍረድ ይችላል። አይላንድ እየለቀምኩ እያለሁ እሱ ደግሞ ሄዶ ብረት ይለቅማል። ሁላችንም ማታ አንድ ላይ ነው የምንገባው። ከዚህ ልጆቼ ትምህርት የላቸውም፣ ቁርአን የላቸውም። ለምንድን ነው ሁሌ ይሄንን ልጆቼ ማስተምረው የሚል ነገር ልጆቼን አንድ ቤት ውስጥ ትቼ ወጣው። ለምንድን ነው እንደዚህ ከቀጠልኩበት ልጆቼ ትምህርት ቤት አያገኙም፣ ቁርአን ቤት አላገኙም፣ ጎዳና ለምን ይወጣሉ የሚብል ነገር እሱንም ሰው ረድቶኝ ወጣው ከቤት። ሲወጣ እነሱን እንት ትልቅ ሰው ቁጭ አድርጌ
ሳልዬ እኔ እንደዚህ አይነት ሄጄ እሰራለሁ። በቃ አንቺ ሂጂ፣ እኛ እስከምትመጪ ድረስ እኛ እንታገዛለን። ትቼ ወጣሁ። ሲወጣ የሰው ሀገር ደረሱ። ምን ብለው ወጣ ሳለዲን ጥሩ ነው። ትልቁን ትቶ እኔ እናቴን በባህር ገብታ እኔ ካንተ ጋር አልኖርም እኔ እናቴ እፈልጋለሁ ብለው ወጣ ሳለዲን። የወጣ 4 ዓመቱ ምን ሊሞላ ነው? ሞተ አለ ጂምበላ አልሰማውም። አሁን የሚፈልገው ያመኛል። ጠዋትም ማታም አለቅሳለሁ። እንደዛው እያለሁ ትልቁን የቀራውን እያስተማርኩ ማታ ወደ ትምህርቱ ወደ ማታ መልሼ ቀኑን ሹፍርና አስጀመርኩ። የሰው ሀገር የደረስኩበትን እሱንም በሚዲያ እየፈለኩ እያለሁ እንደዛ እያለ እማ እኔ አንቺን ማጥቼ ወንድሜን ማጥቼ እንዴት እኖራለሁ? የምን ትምህርት ነው የሚማረው ብሎ ይጠይቅኝ ነበር። ሚዲያ ላይ ወጥቼ ኦሮሞ እኔ ትልቁ ትንሹን ማጥቻለሁ፣ ወደ ትልቁ መልሱኝ፣ የሰው ፊት ትንሽ ብር አለብኝ፣ ወደ ልጄ ሊመለስ ብዬ ጠየቅኩት። ብዙ ሰው አለ እዛ ሚል እኔ ስጠይቅ ጊዜ አጣው። እንደዛ እየለመንኩ እያለሁ ትልቁ ማየውን ቦታ ብር ገባብኝ። ዛሬ ትልቁንም አልሰማም ትንሹንም አልሰማም። እንደዚህ እንደኔ እህት እንደ ሴት እኔ አለች 2 ልጅ ድምፁን ሳትሰማ የሰው ቤት የምትቃጠል እንደኔ አለች። ዝም ብላ ልብሱን ለብሳ የምትሄድ አለች የለችም። ብትወጣም እኮ ደውላ ሰላም ትላለች። አንድ ቀን ድምፅ ብትሰሚ እኮ እረፍት ትያለሽ፣ እፎይ ትያለሽ። እኔ ድምፅም የለኝ ሄጄም አላይ። ግን የሞትኩ ቀን ማን ነው ሬሳ የሚያስገባው? እናንተ ናችሁ አይደል? ግን ለምንድን ነው ዛሬ እያለሁ ማደርሱልኝ? ለምን ልጄን ለምንድን ነው ድምፅ ሆናችሁ ማትፈልጉልኝ? ያላወራሁት ሚዲያ የለም። በአንዳንድ ነው የሚያነሳቸው።